አፏን ስለተሰፋችሁ ልጅ ምን ትላለህ? በጥይት ስለተመታችሁ ሜካፕ አርቲስት እሱ ምን አለ መሰል ደስ ነው ያለች። እንኳንም ማረግሽው እናቱ። ለምን መሰለሽ በሌላ ዘመን ቢሆን አልኳት፣ ፌስቡክ ላይ ነው ያወራሁት። በኢቭን ህወሓትም ሆነ በደርግ ዘመን ቢሆን አልኳት፣ እንደዚህ ነው ያልኳት። በደርግ ዘመን ቢሆን አንቺም በጥይት ደርግ ገሎ ከእናትሽ 50 ብር የጥይት ማብረጃ ይቀበል ነበር። በኃይለሥላሴ ቢሆን ልክ እንደነ በላይ ዘለቀ አንጠልጥሎ ይገልሽ ነበር። በአፄ ምኒልክ ቢሆን ጡትሽን ይቆርጠው ነበር። በአቢቹ ዘመን ግን እንደዛ ሆነሽ ኢትዮጵያ ላይ እንደፈለግሽ ፉን ማለት ትችያለሽ እያልኳት ነው እህታችንን። በአብይ ዘመን ኢትዮጵያ ላይ መናገር አይቻልም፣ ከተናገር ትገደላለህ ነው መሴጁ አይደለ? እዛው ኢትዮጵያ ላይ ሆነሽ ነው ይህን ያደርግሽው። ተናግረሽ ማን ገደለሽ? ኢትዮጵያው ላይ ሆነሽ። እኔ አሜሪካ ሆኜ ማንም ብልጽግና መች ተኮሰባት? አልተኮሰባትም እኮ ክላሽ ያደርጋል። ይቅርታ ክላሽ ያደርጋል እኮ አሜሪካን ሆኜ እንደዛ ባረገው አፌን ተይዤ ነው ኢትዮጵያ ብገባ እገደላለሁ ብዬ ግንባሬ ላይ አድርጌ ቢሆን የስ ኢት ሜክ ሴንስ። ኢትዮጵያ ላይ እየኖርሽ ኢትዮጵያ ላይ እንደዛ ፈታ ብለሽ ከሆች ኢትዮጵያ ላይ መብት እየተሰጠ ነው ማለት ነው። 4 ነጥብ መብት ተሰጥቶሻል። ይህን የሰጠች ደግሞ አቢቹ ይባላል። 4 ነጥብ አይደለ? ገርማ ሙቶላ ይላል ኦሮሞ። እንደዚህ አይደል? ገርማ ሙቶላ በልስቲ አንዴ። ዮኒ ማኛ በብሔሩ አገው ነው እና አሁን ካለ አገው ብሔርነት ውጭ ሌላ ብሔር እንደው ሁን ብትባል እንደው የፈለግከውን ብሔር ፒክ አድርገህ እዛ ጋር ተቀላቀል ብትባል ምን ብሔር ትሆናለህ? ምን የኢትዮጵያ ሁሉም ብሔር ወርቅ ነው፣ ግን ከጊዜው ጋር እንዳትወስዱብኝ። እኔ ወይ ጉራጌ ወይ ኦሮሞ መሆን ነው የምፈልገው። እኔማ ዶርዜ ትሆናለህ ብዬ ጠበቅኩ፣ ግን አንተ አላቸዋ አንተ አለ እንደ ብሔር ዶርዜ። እሺ እንደ ብሔር ማን ያለው ዶርዜ እንደ ብሔር አለ። እንዲሁም እንደ ብሔር ሳይሆን የእውነቴን ነው የምልህ፣ ተጽዕኖን እንድታየው ፈልጋለሁ። ማን ብራዘር ብዙ ጊዜ አታዩት። እኔም የማላየውን አንተም የማታየው ነገር ይኖራል ብዬ አስባለሁ። በእኔ ላይ አንተ የሚታየ አለ የእኔ ተጽዕኖ፣ እኔም ደግሞ የሚታየኛል። ዶርዜ ፕራውድ ሆኖ እንዲያወራ እያረክ እየሰራ ያለው አንተ እንደሆነ ታውቃለህ። ዩዶን ኢቭን ነው አፕራምሽ እግዚአብሔር ምስክሬ፣ በእውነት ነው የምልህ። በዶርዜነት የዶርዜ ወንድምና እህቶቻችን ደስ ብሎት እንዲያወራ ፊት ለፊት እንዲወጣ እያረክ እንደሆነ ታውቃለህ። ዳስ ሄል ኦፍ ጃ በጣም ትልቅ ስራ ነው። ስለዚህ እሱ ላይ በጣም ስራበት። ማብሮ ኳሊቲ ነው። ኦኬ እሺ፣ ወደ ጥያቄዎችን ወደ መጠቅለል እየመጣ ነው። የኢትዮጵያ ፖለቲከኞችን ሙሉ በአንድ አዳራሽ ውስጥ አገኘሃቸው። ሁሉንም ፖለቲከኛ ነው የሚለው ዲያስፖራ ጠቅላላ ያገኘህና ምን ትላቸዋለህ? ይሁን አንተ ብቻ ነው የምትናገራቸው የሚባል ዱቄት አስወር እላቸዋለሁ። አፕራምሹ ምድረ ዱቄታም ነው የምላቸው። ለምን መሰለህ? ብዙዎቹ የሚያደርጉት ተግባር አይደለም። they don't walk the talk. Americans እኔ ብዙ ስለኖርኩኝ ከ20 ዓመት በላይ እዚህ ነው የኖርኩት። አሜሪካዎች they walk the talk፣ የሚያወሩትን ያደርጉታል። ገባ? አብዛኛው የኢትዮጵያ ፖለቲከኞች ያወሩታልና የሚያደርጉት ምንም አይገናኝም። ለምሳሌ በአይኔ የታዘብኩትን ልንገርህ። ቀን ላይ ስለ ፖለቲካ ወይኔ ተገደሉ፣ ወይኔ ሞተዋል፣ በቃ ኢትዮጵያ ምናምን ብለው ማታ እየቀመቀመ ሲጨፍር ታገኘዋል። ፋክት ነው ማውራ። ኢን አሜሪካ ጌም ሲጫወት ታገኘዋል። ሲያለቅስ እኮ የዋለ መስሎ አዝኖ ወይኔ ምን ሆኖብኝ ነው ምናምን ብለው ትንሽ ቆይቶ ጌም እየተጫወተ ዝፈን ሲባል በእንትኑ ሲጨፍር ታየዋል። they don't do the right thing። እውነቴን ነው የምልህ ሙለርዬ አባቴ፣ ገባ? የውሸት ስለሆኑ ምድረ ዱቄታም ብዬ በደንብ አስቀምጠላችኋል። የሚያወሩትና የሚያደርጉት አብሮ መሄድ መቻል አለበት። እንደሱ ካላደረግን ውሸታሞች ነው። ይሄን ነው የምልህ። በጣም ብዙ ሰው አንድ አሜት ያመሃል። ምንድነው ሀሜቱ?
በግልጽ ለመጠየቅ ዮኒ ማኛ አቋም የለውም ይላሉ። በሐሜት ደረጃ ነው። ምን ሐሜት ነው? አደባባይ ላይ ጅዋጅዌ የምባለው የምን ሐሜት ነው? አደባባይ ላይ ነው የምባለው። በኢትዮጵያ ያልተለመደው ነገር እኔ እንዳልክ ጥሩ ስትሰራ በርታ፣ ስታጠፋ መተቸት ነው እንደ ሰው ልጅ። በሀበሻ የተለመደ ደግሞ ፖለቲካ የኳስ ደጋፊ መሆን አለበት። ፖለቲካና ኳስ ደጋፊ በሀበሻ በጣም አንድ ነው። እንዴት ብትለኝ የአርሰናል ደጋፊ አርሰናል 10-0 እየተሸነፈ እየተቀጠቀጠ ከቡድን እየወጣ እያየ አሁንም ደጋፊው ነኝ ይላል ነው። ካልቻልክ ወደ ተሻለው ይሄዳል። በኢትዮጵያም አሁን ያለው ምንድን ነው? ጥሩ ሲሰራ ጥሩ፣ መጥፎ ሲሰራ መጥፎ። በኢትዮጵያ ታሪክ ከኔ ውጭ የሚል የለም። ከጠላኸው አምርረ የምትጠላበትን ነገር መናገር እንጂ ፖዚቲቭ ነገር የለም። እንደ አበሻ ትዳር ማለት ነው። የአብዛኛው የአበሻ ትዳር ሲጣሉ ለመገዳደል ነው የሚፈላለጉት። አይንን አያሳየኝ፣ አይንን አያሳየኝ፣ አይንሽን አሌው ይድፋሽ፣ ሞቷን ብቻ ነው የሚመኝላት፣ እሱም ሞቷን ነው የሚመኘው። ሁለቱም ልጅ አላቸው። በመሃል ልጃቸውን እያሳደጉ ግን በከስተዲ በስነ ስርዓት ለልጆቻቸው ሲሉ ነገሮችን የሚያደርጉ በጣም ኢምንት ናቸው። በአሜሪካ በሰለጠንኩበት ሀገር ደግሞ በኖርኩበት ሀገር ስትመጣ የሌሎች ዜጎቹ እንደዚህ አይነት ችግር እንኳን የለባቸው። ሰርጋቸውን ስታገባ ሚስትየው ገስዋት እሱ አብሮ ይሄዳል። ሰርጓን አብሮ ያሳርጋል። ፕሊስ ለሚስቴ ለልጆቼ ጥሩ ባል ሆኖ ነው ብሎ ይሄዳል። አብሮ ዲነር ይበላል፣ መጥቶ አብሮ ይኖራል። አብረው የሚኖሩ ጭምር አሉ። እውነቱን ነው ማወራ። ስለዚህ እኛ ያለንበት አመለካከት ምንድን ነው? ወይ ጥላ ወይ ውደድ ነው። ከዛ ውጭ አማራጭ የለም። የእኔ ደግሞ ብትገለኝ የማላረገው ባህሪ ወይ ውደደኝ ወይ ጥላኝ ብትለኝ አልሰማህም። ወይ መውደድ አለብህ ነኝ ወይ ተወ ካልከኝ አልችልበትም። እኔ የምችለው እንዳልክ ጥሩ ሲሰራ በርታማ ብራዘር፣ ስታጠፋ እንዳልክ ምን ሆነሃል የወቀስኩ ጊዜ አለ፣ አንበሳ ያልኩ ጊዜ አለ። ሀሳቡ ወርክስ። ስለዚህ አብዛኛው በኢትዮጵያ ያልተለመደው የእኔ ባህሪ ነው። ሌሎቹ የሰለጠኑት በእኔ ባህሪ ነው። እኔ የሰለጠነው ከዓለም ጥግ በቴክኖሎጂ በሀብት የደረሰች ሀገር ነው ማወራ። የእኔ ባህሪ ነው ያላቸው ዩሲ ዳት ሪዝን ዋይ። ስለዚህ መደገፍም በምክንያት ነው፣ ስቃወምም በምክንያት። ስለዚህ ይሄ ነገር ጅዋጅዋ ያስብላል። በአበሻ አልተለመደም። ዳሰው የሰ ውዝጋው ነው። No, actually you have it. It might be on your bed. Check it on your bed. Thank you. Or Maya's bed. ስለዚህ አብዛኛው ባበሻ ያለው ነው የምልህ። እሺ የመጨረሻ ዮኒ ማኛ እንዳልክ አንተ አልጠየቀኝም፣ ግን ሰዎች ይህን ነገሬን ቢያውቁልኝ። ሰው አያውቅም ይህን ነገሬን ግን ይወቅልኝ የምትለው ነገር አለ? I don't care። የእኔ ደስ የሚል ነገር ሚስቴሪየስ ነኝ። ሰው እንዲያቀኝ አልፈልግም። አዳው እንደተወዛገበ እንዲቆይ ነው የምፈልገው። ቢካዝ ዋንስ እውነቴን ነው። ይህን ነገር አንተም ተጠቀምበት። ይሄ ሰው ይሄ ነው ተብለ ከተቀመጥ በቃ they already know you are nobody። ሁልጊዜ መሆን ያለብን ሚስቴሪየስ የሆነ ማንነት መኖር አለበት። ሚስቴሪየስ all the time that's me። አሁን መጠየቅ ትችላለህ። እኔም ካልሆነ ጌም እንጫወታለን። ወይ ትጠይቀኛለህ ወይ ጌም እንጫወታለን። ምንድነው የምጠይቁ? ብዙ ጊዜ ትችት ይደርስብሃል። I know you got a strong እንትን ይቅርታ አድርግልኝ አንዴ። That's fine. There you go. Okay. Talk to your mom. No, don't take it off. Don't. Okay, talk to your mom real quick. ስለዚህ ይቅርታ አንተን የምጠይቅህ ብዙ ዛቻዎች አሉብህ፣ ብዙ ስድቦች አሉብህ። ለመናቅም የሚሞክሩ በብሔር የተነሳ ለመናቅም የሚሞክሩ በብሔር ለማንቋሸሽ የሚሞክሩ ብዙ ሰዎች አሉና እነሱ እንዴት ነው የምትቋቋማቸው? እስቲ እሱን ንገረኝ። ያ አሪፍ ጥያቄ ነው እውነቱን ለመናገር
በጣም ብዙ ጊዜ ኔጌቲቭ ኮሜንት ከሚያስተናግዱ ሰዎች ምናልባት እዚህ በሀገር ውስጥ ደረጃ በዚህ በሚዲያ ውስጥ ካለ ሰው ውስጥ የራሴን ሀሳብ ስላንጸባረኩ ብቻ በጣም ብዙ ኔጌቲቭ ኮሜንቶች ይመጣሉ። ያው እንዴት ነው ኮንትሮል ማድረገው? በሁለት መንገድ ነው። አንደኛ ሐሜት፣ ልክ ሰው ሲያማህ እንዴት ነው ልክ የሆነ ሰው ቁጭ ብሎ ያማህና አምቶ ተነስቶ ይሄዳል። በቃ እግረ መንገዱን ነው የሚያማህ እና እግረ መንገድ ነው ብዬ ነው የማስበው። ዛሬ የሰደበ እግረ መንገዱን ነው ሲያልፍ ነው ወይ ከሚስቱ ጋር ተጣልቶ ነው የሆነ ሰዓት ወይ ደግሞ የሆነ ቺክን ቢብላው ላሽ ብላው ጥላው ሄዳ ነው ወይ ደግሞ የቤት ኪራይ ደርሶበታል። ድንገት ላይቭ ሲገባ እኔን አየ ሰደበኝ። በቃ ብሶቱን እኔ ላይ ነው ያራገፈው። ስለዚህ የሰውዬ ሌላ ቦታ ማጋ ይጩ ማንን ይስደብ? ፊት ለፊት አየኝ በሆነ ነገር ተናዶብኛል የሆነ ሰዓት ይሰድባል በጣም እንደዛ አልፋለሁ። ሁለተኛ ቋሚ ወዳጅም ቋሚ ጠላትም የለም። ዮኒ ማኛ እዚህ ሀገር በጣም ኢትዮጵያ ውስጥ ያስተዋልኩት ነገር ቋሚ ወዳጅ ቋሚ ጠላት የለም። ሳያውቅ የሚወድህም ሳያውቅ የሚጠላም አንድ ነው። ሳያውቅ የሚወድህ የሆነ ሰዓት ይጠላል፣ ሳያውቅ የሚጠላ የሆነ ሰዓት ይወድሃል። ስለዚህ አንተ ምንድነው ማድረግ ያለብህ? እግዚአብሔር አይዘንብህ፣ ድሃ አትበድል፣ ድንበር አትግፋ፣ የሰው ሀቅ አትብላ፣ አያልቅስብህ ሰው፣ እናትህ አትዘንብህ፣ ቤተሰብ አይዘንብህ። ክፉ የሚባለው ነገር እግዚአብሔር የሚጠላውን ነገር አታርግ እንጂ ዝም ብለህ ሂድ። ለአንተ ይመች። መጀመሪያ እኔ ሳወራ ለእኔ ይመች፣ እኔን ኮንፈርት አይንሳኝ። መጀመሪያ የምትበላው ምግብ አንተን ሽንት ቤት የማያሯርጥ ከሆነ መጀመሪያ የምትመርጠው አንተን መርጠህ ከሆነ የምትበላው ሽንት ቤት የሚያስገድህን ምግብ አትበላም። ስለዚህ የተመቸኝን አወራለሁ። ካልተመቸው ሰው ስክሮል ማድረግ ይችላል፣ ብሎክ ማድረግ ይችላል፣ አንፎሎ ማድረግ ይችላል፣ አንተን አለማየት ይችላል። ፕላስ ሀሳብ ላይ መሞገት ይችላል። ሀሳብ ያጣ ሰው ነው አንተን ቤተሰብን ኢቲኒክ በጣም ብዙ ጊዜ የሚያናደኝ እኔን ስደቡን ችግር የለውም ኖርማል ኢቲኒክ አንዳንዱ አንተ ወላሞ ይላል፣ አንዳንዱ አንተ አናሳ ከየትም መጥተህ ይላል። አንዳንዱ በጣም ፌስቡክ ላይ አንድ በጣም ትልቅ ጸሐፊ ነበር ከትላንት ወዲያ ጽፎብኛል ፎቶን አድርጎ ምናምን ዝንጀሮና እኔን አድርጎ ቺምፓንዚ ነው ድሮም ከደቡብ የመጣሱ ምናምን አይነት ነገር። ያ ሰው ኢትዮጵያዊ ነኝ በሚለው ክልል ውስጥ በጣም ተደማጭና ተቀባይነት ያለው ሰው ነው። አሁን የትኛው ማለት ከማጋ ሊኖር ነው የሰውዬ እኔ እናንተን ሚኒስከርት አድርገው አንድ ላይ አድርገውናል። አባቴ ተዋቸው። ከዚህ ውጭ ማድረግ አይተዋል። ከዚህ ውጭ ማድረግ በቃ ይሄ ነው የመጨረሻ ሀሳብ የሌለው ሰው ባህሪ ነው ይሄ። ገብቶሃል? እኔ ሁሌም ነው እኔን ይተቹኝ በቃ ፐርሰናሊ እንዳልክ ልክ አይደለህም ምናምን ይባላል። እሱ እንዴት ሄደ ያን የተከበረን የዶርዜን ማህበረሰብ ትሰድባለህ? በእኔ የተነሳ ምን አረገ ህዝቡ? ያለበሰን ጨምርበት፣ ያለበሰን ጨምርበት። ኢትዮጵያን እኮ ነው ያለበሰ ልብስ ባለበሰ ዶርዜ ራቁትን ነበር የምትሄደው ፒፕል። አንዳንዱ እኛንን ልብስ ያለልበስን ይላል። ዶርዜ ነው ልብስ ያለበሰው። ባይዞ በደንብ መታወቅ ልብስ ያለበስኩ እኔ ነው የምትሉ ሰዎች ልብስ ያለበሰው ኢትዮጵያን ዶርዜ ነው። ዶርዜ ነው ግጥም አድርጎ ከላይ እስከታች ራቁትን ስትሄድ ስለነበረ ሸምኖ ያለበሰው። ይህንን ልታገብሩ ይገባል። ሽሮ ሜዳ ብትሄድ ዛሬ የቻይና ቴንት እየለጠፋችሁ የምትሸጡ የዶርዜን ክሬዲት እየነጠቃችሁ በቻይና አብጆዲ ጨርግ እየለጠፋችሁ የምትሸጡ አንዳንድ የከተማ ቀመስ ዲዛይነሮች በደንብ አውቃችኋለሁ። የዶርዜን እደ ጥበብ ውጤት በቻይና ሃይ ኮፒ እየሰራችሁ የምትሸጡ እንደ ራሳችሁ የጥበብ ውጤት የምትሸጡ ከእያንዳንዳችሁ ጋር የዶርዜ ህዝብ ሳብ ያወራርዳል። አቁሙ። የሰው ክሬዲት አትስረቁ። ሸማኔው ዶርዜ ነው። ከሽሮ ሜዳ ዲዛይን ኮፒ እያደረጋችሁ መሀል ቦሌ ላይ የ2,000 ብር ልብስ 40,000 ብር የምትሸጡ ነውረኞች በደንብ አውቃችኋለሁ። በዚህ አጋጣሚ ትክክል አይደለም። ለህዝቡ ክሬዲት ስጡ። ሽሮ ሜዳ ላይ ጉርጓድ ውስጥ ቁጭ ብለው ሸመነ እንጂ ዶርዜ ምን አረገ? በተለየ መልኩ እዚህ ሀገር ላይ ሀገር ወዳድ ህዝብ ነው። በጣሊያን ጊዜ የዘመተ ህዝብ ነው። ኢትዮጵያን በጣም የሚወድ የሚያከብር ህዝብ ነው። ከሌላው ጋር ተከባብረው ከወላይታ፣ ከዳውሮ፣ ከካምባታ፣ ከሀዲያ፣ ከጌዲዮ፣ ከሽናሻ፣ ከሐመር፣ ከጸማይ፣ ከገለብ፣ ከሙርሲ፣ ከያንጋቶም ህዝብ ጋር ተከባብሮ የሚኖር የተከበረ ህዝብ ነው የዶርዜ ህዝብ። የዶርዜ ብሔር የተከበረ ብሔር ነው። ስለዚህ ለምን ለማለት ፈልጌ ነው ዶርዜ ነኝ ለማለት ነው። አይ አሁን ግን ስመጣ ቁም ነገር ሙሉ ደቡብን በደንብ ጎብኝቼ በልቼ አብሬ ሆኜ ብዙ ፍቅራቸውን ተመግቤ የምመጣ ሰው ነኝ። ስመጣ በተለይ ደቡብን በጣም በጣም ማየት የምፈልገው የሚቆጨኝም ያ ወደ ስንት ወደ ኦልሞስት 58 ብሔር ብሔረሰብ ያለበትን ማንነቴን አይቼ ነው የምመጣው። ስመጣ በጣም በጣም ነው። ደግ ነው ደግሞ ደግ እግዚአብሔር ደግ ህዝብ። ይሄ ነው ጥያቄ። ሌላ ጥያቄ አለ? አዎ ሌላ ጥያቄ እንዳልክ አግብቷል
ወይስ ሊያገባ ነው ወይስ የሚያገባው እያፈላለገ ነው? ትዘግበኛል። እንዳልክ አላገባም፣ ሊያገባም ዝግጁ አይደለም፣ ገርል ፍሬንድም የለውም። ግን አሁን ፍቅር ምናምን ያለ መጃጃል አይፈልግም። አሁን ለምሳሌ አሁን ቺክ ቢጠብስ አፈቅርሻለሁ እያልኩ 2 ዓመት መዳረቅ አልፍ፣ ቀጥታ ማግባት ነው ፈልገው። በተለይ ልጅ መውለድ በመድኃኒዓለም አሜን አሜን ያርግልህ። አይ በደንብ ኢንጆይ ታደርገዋለህ። ስፔሻሊ ልጅ ፍቅር ይዞ ይመጣል፣ የራሱን በረከት ይዞ ይመጣል ልጅ። ሆነስትሊ ነው ማወራ። ሌላ ምጠይቅ፣ የብልጽግና ደጋፊ ነህ ተቃዋሚ? መናገር ይቻላል። ኢትዮጵያ ላይ ችግር የለም አባቴ። ሲቹዌሽን አለኝ። ሲቹዌሽን አለ። ብልጽግና በጣም ጥሩ ሲሰራ በጣም ነው ደስ የሚለኝ። ብልጽግና ሲሳሳት ደግሞ የምተች ሰው ነው። አሁን ባለው ስታተስ ግን ታዲያ አንተ ለካ የዮኒ ማኛ ታናሽ እንደሚል ለዛ ነው። ታዲያ እኔን እኮ ከዮኒ ማኛ ጋር አንድ ናችሁ የሚለው ለዛ ነው። እኔ ብልጽግና ጥሩ ሲሰራ ጥሩ ትላለህ፣ መጥፎ ሲሰራ መጥፎ ትላለህ። ዳስ ኮልድ ሂውመን ቢንግ። የሂውመን ኔቸር መሆን ያለበት እንደዛ አይደል እንዴ? ብልጽግና እኮ ሃይማኖት አይደለም፣ ፖለቲካ ፓርቲ ነው። ሲሳሳት ትተችዋለህ። ቴንኪዩ ነገዳዊ። ሲሳሳት ትተችዋለህ፣ ጥሩ ሲሰራ ጥሩ ትላለህ። እኔ በስመ አብ ወልድ ብዬ የተቀበልኩት ሃይማኖቴ አይደለም ብልጽግና። እንደ አንድ ፖለቲካ ፓርቲ ከስሩ ያሉ ሰዎች ሊያጠፉ ይችላሉ። ቀበሌ ላይ አሁን ብስጭት የሚያደርጉ ሰዎች አሉ። ለመታወቂያ ሄደ ወይ አብይ የሚያስብሉ አሉ። ወይ አብይ የሚያስብሉ ማለት ግን እዛ ያለውን ሰው ብሌም ከማድረግ ይልቅ ሮጦ እንቅፋት ሲመታውም ለምኛ አብቹ ይባላል። እኔ አዶን ጌታ አሁን እኛ ሀገር ምን ተለምደዋል መሰለ? ሚስት ራት ካልሰራችም አብይ ነው፣ ከሰራችም አብይ ነው። ዝናብ ከዘነበ አብይ ነው፣ ካልዘነበ አብይ ነው። ካልሰጠች አብይ ነው፣ ከሰጠች አብይ ነው። ስልክ ካላነሳች አብይ አህመድ፣ ካነሳች አብይ አህመድ። መንገድ ተዘጋ አብይ አህመድ፣ መንገድ ተከፈተ አብይ አህመድ። በረዶ ጣለ አብይ አህመድ፣ በረዶ አልጣለም አብይ አህመድ። እንደገና ዮኒ ማኛ ተናገረ አብይ አህመድ፣ ዮኒ ማኛ ዝም አለ አብይ አህመድ። ቲክቶክ ተዘጋ አብይ አህመድ፣ ቲክቶክ ተከፈተ። ቪፒኤን መጣ አብይ አህመድ፣ ቪፒኤን ተቋረጠ አብይ አህመድ። ሌላውን ተው። ቺቺኒያ አሁን ቺክ ሊያወራ የሄደውላ እምቢ ካለችው አብይ አህመድ ነው ይላሉ። በዚህ አካሄዱ እና አንዳንድ ጊዜ ስለዚህ ሙሉ በሙሉ ያ ነው የሚያሳዝነኝ። ገባ? ለሁሉ ነገር ፖለቲካ ነው ኢትዮጵያ ላይ። ችግር አለብን እንደ ፓርቲም ግን እንደ ህዝብ ይኸውልህ፣ እንደ ህዝብም ችግር አለብን። እንደ ፓርቲም ግን አንዳንድ የፓርቲ ስራ አስፈጻሚ ነው የሚሉ ሰዎች ችግር ያለባቸው አሉ። በጣም ችግር ያለባቸው ህዝቡ የሚያማሩ አሉ። የምሬን ነው የምልህ። ብስጭት የሚያደርግ ቀበሌ ውስጥ የተሰገሰቡ የሆነ ትክክል ያልሆኑ ሰዎች አሉ በየቦታው። ኢሚግሬሽን ብትሄድ፣ ኤርፖርት ብትሄድ፣ ቀበሌ ብትሄድ፣ ጤና ጣቢያ ውስጥ፣ የመንግስት ሆስፒታሎች ውስጥ ብትሄድ ህዝቡን ምር ያሰኙ አንዳንድ ግለሰቦች አሉ። ግን ደግሞ ሙሉ ለሙሉ ኢትዮጵያ ኦልሬዲ ፌል አደረገች ማለት። ጥቁር አንበሳ ሆስፒታል አንድ ሰው በህክምና ስህተት ሞተ ብለህ ሀገር ፈረሰች የሚል ዜና ከዘገብክ ችግር አለ ማለት። ሀገር ግዙፍ ነች፣ ሀገር ግዙፍ ነች፣ ሀገር ብዙ ነች። የሆነ ቦታ ኮሽ ሲል ኢትዮጵያ አበቃላት ምን አይደለም። ሀገር ግዙፍ ነች። እዛ ቦታ ላይ የተፈጠረውን ችግር ለምሳሌ ከሰውነት ክፍል እዚህ ጋር ከቆሰለ ይህን ወዲያው አክመ ማስተካከል ነው ያለብህ። ወዲያው ሐኪም ቤት መሄድ ምናምን ነው እንዳይዛመት። ገብቶሃል? ችግሩ እንዳይዛመት መስራት ነው እንጂ የሆነ ቦታ የሆነ ነገር ተፈጠረ፣ የሆነ ሃይማኖት ሲነካ ኢትዮጵያ ያበቃላት፣ የሆነ ብሔር ሲነካ ኢትዮጵያ ያበቃላት ምናምን አይደለም። ኢትዮጵያ እልፍ ነው፣ ጽንፍ ነው። በጣም ብዙ ህዝብ አለ። ከ130 ሚሊዮን ኦልሬዲ ከ15 እስከ 20 ሚሊዮን ከ120 እስከ 15 ሚሊዮን ህዝብ ይገመታል። እዛ ውስጥ ፓጋን አለ፣ ጴንጤ አለ፣ ሙስሊም አለ፣ ኦርቶዶክስ አለ። የጋራ ሀገር ነች። የመሐመድም የገብረ እግዚአብሔርም ሀገር ነች። ሀገር ባይዘ መታመን አለበት። ምርጫ የለም አባት። የቶሎሳም የአንበርብርም ሀገር ነች። የኔ ሀገር የሚባል የሁሉም ሀገር ነች። የዶርዜም የአማራም እኩል መኖር ይችላል። አሁን ለምሳሌ አንዳንድ ሰዎች ኦሮሞ ባለ ጊዜ ነው ምናምን ይላሉ። ኖ ይሄ ባለ ጊዜ ምናምን አይደለም። ከኦሮሞ ጋር እኩል እዚህ ሀገር የመኖር መብት አለኝ። እኔ ኦሮሞን በጣም ብዙ ጊዜ አውርቻለሁ። ኦሮሞ ብዙ ሰዎች ታሽቃብጣል ይላሉ። እንደውም በዚህ አጋጣሚ ይላሉ ለኦሮሞ ታሽቃብጣል ምናምን ይሉኛል ብዙ ጊዜ። ታሉ አይቀር በደንብ ነገራቸዋ ታለ ስጀመር የኦሮሞ ህዝብ ሚሊዮን ህዝብ በጣም 60 ሚሊዮን ህዝብ አሽቃባጭ አይፈልግም። አምሶሪ ሴዲስ በጣም ብዙ ምሁራን አሉት፣ ብዙ ዶክተሮች። ያንተ ስለነሱ ማውራት አለማውራት ለነሱ የሚጨምረው የሚቀንሰው ነገር የለም። እኔ አሁን ለኦሮሞ አወራው አላወራው የኦሮሞ ክብር አይቀንስ አይጨምር። ኦሮሞ ሲጀመር የተከበረ ህዝብ ነው፣ ራሱን አክብሮ የኖረ ህዝብ ነው። እንዳልክ ተነስቶ ስለ አማራ አሁን አንዳንድ አርቲስቶች በጣም የሚያናዱኝ ይሁን ለአማራ ጠበቃ ስለቆሙ ለአማራ ህዝብ የተለይ ሎኖ እሱ ምንም አይፈጥርም ለአማራ ህዝብ። የአማራ ህዝብ ሲጀመር ተከብሮ የኖረ ትልቅ ህዝብ ነው፣ የኖረ ህዝብ ነው። አለቀ። ተከብሮ የኖረ ህዝብ ነው።
በቃ ለኦሮሞ ታሽቃብጣለህ የምትሉ ሰዎች እኔ ባሽቃብጥ እንኳን አይደርስም። የኔ ማሽቃበጥ አንደኛ አላሽቃበጥም፣ ባሽቃበጥ እንኳን አይደርስም። ብዙ አሉ። ዶክተር እንትና አለ፣ ዶክተር እንትና አለ፣ ዶክተር እንትና የአገር ጀዋር አለ። ስንት ፖለቲከኛ ከጠቅላይ ሚኒስትሩ ጀምሮ ያለበት ብሔር ላይ እንዳልክ ለኦሮሞ ግን በተለየ መልኩ ትወዳለሁ። አይላቭ ኦሮሞ፣ ምክንያቱም ጓደኞች ኦሮሞ ናቸው። ትሳባለህ እኮ አይደለ? የሆነ ሳታስብ ፍሬንዶች ጋር አዋዋለ ኢሊሌን ያየ በኦሮሞ አይቀልድም ይላል። እኔ ተርቼዋለሁ። ኢሊሌ ላይ እንዴት ጠብር ግፍ ሲባልልኝ እንደነበረ መድኃኔዓለም ነው የሚያውቀው። እንዴት ዮኒ ምን ጎደለ፣ ምን ይሁንልህ፣ ያንን ነው እኔ የማውቀው። እና አልተሳብክም። ለመሰለ ኢቭን ምግብ እንኳን ቀደም ስትበላ መርጠ ነው ጓደኛም ኮንፈርት የሚነሳ ሰው ጋር መርዝ እኮ እኔን ማብላት ይችላሉ አባቴ። አረ ኦሮሞ እንደዛ ያደረገ መብላው ከፍዬ እኮ ነው። ሆቴል ላይ ከፍለ ነው የምትበላው። መቼም የራሳቸውን አይሰጡኝም። ከፍዬ የምበላውን ምግብ በስነ ስርዓት አስተናግደው በስነ ስርዓት አድርገው ሁሉን ነገር አስተካክለው ያውቃሉ። ጸብ እንደነበረን በተወሰነ መልኩ ግን ኦሮሞ በፍቅር ማሸነፍ እንደሚችል ያሳዩበት ማንነታቸውን በፍቅር ለዛ ነው ኦሮሞ ሊሆን ይችላሉ። አንድ ነኝ፣ እነሱ 60 ሚሊዮን ናቸው። ቆርጥመው ይበሉኛል በጸብም ከፈለጉ። ግን ና የእኛን ማንነት ደግሞ በቀልም የሚያቀዝብ እኔ የምሬ ነው። በቀል የሚያቀዝብ ጓደኞቼ አብሮ የሚበሉ የሚጠጡ ጎረቤቶቼ ናቸው፣ ኦሮሞ ናቸው። በጣም ፍሬንዶቼ፣ ክሎዝ ፍሬንዶቼ በጣም ይሄ ታውቃለህ፣ ከአንተ ከራሱ የሚያስቀድም በጣም ይወዱኛል ምናምን። ደውለው ገባህ ወደ ቤት ይሉኛል። ከዚህ በፊት የነበሩ ጓደኞቼ ምንም ቼክ አያደርጉኝም። ስለዚህ እነዚህ ልጆች ጓደኛ ልንገርህ አይደለ ኦሮሞን ወደድኩ። ይሄው እግዚአብሔር ምስክሬ ኢትዮጵያ የገባው ጊዜ እነ ዳልቻ እየደወለ ዮኒ አር ዩ ኦኬ ሁሉ ሰላም ነው? የኦሮሞ ልጆች ናቸው ሽንጣቸውን ገትረው ዮኒ ሰላም ነው ወይ? ሁሉ ነገር ሰላም ለሚ ነው የምትፈልገው ነገር ካለ አለውልህ ሲሉኝ የነበሩት እነሱ ናቸው። ዮኒ ማኛ አጀንዳ ሊቀበል ነው ኢትዮጵያ የገባው፣ ፋኖን ሊያስቆረጥም ነው፣ ያዙት፣ ተጠንቀቁት ምናምን ሲሉ የነበሩት ደግሞ የኔ ያልኳቸው ሰዎች ናቸው። ኢትስ ሪያሊቲ ቼንጅስ። እንዲያውም ኦሮሞ ጥሩ አጋጣሚ ነበር የነበረው። ለምን ነፍሱን ይማረው በአጫሩ ቂም የያዙብኝ ሰዎች ነበሩ። አሁን አይናቸው ስለሆነ ነው። አይናቸው ነው እንዲህ በጣም እያንዳንዱን ኦሮሞ ብትጠይቀው ስለ አጫሉ ያለው ስሜት እረዳዋለሁ። እያንዳንዱን ኦሮሞ ብትጠይቀው አጫሉ አይናቸውን ገብተዋል። እሱን አጥተዋል። ስለዚህ በዛ ሰዓት ደግሞ የተናገርኩት ንግግር አለ። እኔ ድሮን የለኝ ምን የለኝ፣ ያው አንዳንዴ የምታወራው ነገር አለ፣ ያመልጣሃል የምትለው ነገር አለ። ገባ ግን ያም ሆኖባቸው አይናቸውን ያጡበትና የተናገርኩት ሰው እያለ እኔን አላጠፉኝም፣ እኔን አላሰሩኝም፣ እኔን አልጠየቁኝም። ከዛ በላይ ፍቅር ኦሮሞ ሊሰጥ አይችልም። በተግባር ነው ያሳየኝ። ከዛ በላይ ምንም ያላረኩት ግን እየነገርኩ ነው። አጀንዳ ከአብይ ተቀብሎ ሊመጣ ነው ዮኒ ማኛ ሄደው ተብሎ እኔን ስንት ነገር ለማስባል አጀንዳ አዲስ አበባ ሰላም ነች ስላልኩ የነበረውን ጦርነት አይተዋል። አዲስ አበባ ሰላም ሀጬን ካነሳ አይቀር አንድ ጥያቄ ልጠይቅ። ነፍሱን በገነት ያኖረው በጣም እንወደው የሚያከብረው አርቲስት ነው። ሀጫሉ ሁንዴሳን ካነሳ ከዚህ ቀደም አንድ ቪዲዮ ሰርቼ ነበር። አንድ ኢትዮጵያ ውስጥ አለ የሚባል አንድ የቴሌቪዥን የኢትዮጵያ ውስጥ የሽልማት ፕሮግራም አዘጋጅ አዋርድ አዘጋጅ ላይ የሀጫሉ አልበም ላይ የተሰራውን ሸርና ተንኮል በተመለከተ አንድ ቪዲዮ ሰርቼ ሴራ ትክክል እና እንደው አዋርዶችን በተመለከተ ኢትዮጵያ ውስጥ ያሉ አዋርድ የሽልማት ሰጪ አካላት አካታች ናቸው ወይ? ቴንክ ዩ አካታች ናቸው ወይ? ዶርዝኛ ሙዚቃን ያውቃሉ ወይ? ኦሮምኛ ሙዚቃን ያውቃሉ ወይ? አገውኛን ያውቃሉ ወይ? ስልጥኛን ሸልመው ያውቃሉ ወይ? ትግርኛን ሸልመው ያውቃሉ ወይ? እስቲ ስለ አዋርዶች ኢትዮጵያ ውስጥ ስላለው አካታችነት የኢትዮጵያ ከተባለ ዘንድ ኢትዮጵያ ማነች በሚለው አያይዘ የኢትዮጵያ ሽልማት ሰጪ ተቋማት በሙዚቃም በፊልም ላይ ያላቸውን መሰረታዊ ችግር ንገረኝ። እኔ ባለፈው ዓመት አውርቻለሁ በአንደኛው አዋርድ ዘግበዋለሁ። እንኳንም አመጣሽው። ጨዋታን ጨዋታ ነው የሚያነሳው። የኢትዮጵያ ልክ አሜሪካን ሀገር ምን ከሚባለው ጋር ይስማማብኛል መሰለ? እስፍና የሚባል የኳስ ፕሮግራም አለ። በየአመቱ አንዴ ለአንድ ሳምንት የሚያዘጋጁት ነገሩ በኢትዮጵያ ነው። አንድም ግን የሌላ ብሔር ቦርዱ ላይ የለም። በሙሉ አማሮች ናቸው። ነጭ ነው። እዚህ ስለምኖር እዚህ ነው የምነግራቸው። እኔ በሙሉ አንድ ኦሮሞ ሲሸለም አታይበትም። አንድ ተጋሩ ልጅ፣ ዶርዜ ልጅ፣ ሀድያ፣ ጉራጌ አንዳንድ
አንዳቸውም እዛ ቦታ ላይ ሲሸለሙ ምን ሲሉ አታይም። ኖባዲ ልክ አዋርድ ኢትዮጵያ ላይ የሚደረገውም ኤግዛክትሊ ዘ ሴም ቲንግ። የሌላውን ማህበረሰብ የሌላውን ያቀፈ ወፍ የለም። የሚያደርጉት እያንዳንዳቸው ነገር እርስ በራስ ይሸላለማሉ፣ እርስ በራስ ይደጋግፋሉ። ከዛ ውጭ ግን ሌላውን ያካተተ ኢትዮጵያዊነት በፍጹም የለም። ለዚህ ነው የኦሮሞ ልጆች የራሳቸውን ኳስ የጀመሩት፣ የተጋሩ ልጆች የራሳቸውን ጊዜ ማድረግ የጀመሩት ስለሌለ ያገለለ ስለ በስም ኢትዮጵያ ይባላል በስም ተግባሩ ጋር ስትገባ ግን ፌክ የለውም። በኢትዮጵያ ማዋርዶች ብትመጣ የትኛው ኦሮሞ ነው ተሸልሞ የሚያውቀው? ዩቴልሚ የትኛው የዶርዜ ወንድሜ ነው አርታ አያውቅም? ዶርዜ ጨዋታ አያውቅም? ድራማ መስራት አያውቅም? በደንብ ያውቃል። እልል አድርጎ ወላይታ ልጆች አይችሉም? የሀድያ ልጆች አይችሉም? የጉራጌ እናቶቻችን አይችሉም? እሱን ነው የምልህ። ይችላሉ። የተጋሩ ልጆች አይችሉም? እውነት ሙዚቃ አይችሉም? የተጋሩ ልጆች የሚያሳብድ ሙዚቃ አይደል የሚሰሩት? የአማራውም ይችላል፣ የሁሉም ይችላል። ግን እያንዳንዱን ያካተተ ነገር አይሰሩም። ዶን እውነታው ይሄ ነው። ያጭበረብሩና በኢትዮጵያ ስም አድርገው የሚያፈምሱት ሁሌ የራሳቸውን ሰው ያደረጉትና ሌላውን የራስን ቻል ይላሉ። ይሄ ነገር መስተካከል አለበት። ሁሉም ሲገባ ያኮርፋሉ። እኛን አገለሉን ይለዋል። አንተ እኮ እኩል ስለገባ ነው አገለሉን የሚባለው። ሁሉም ሲገባ ሌላው ገብቶ አብሮ ለካ አንተ አሁን ለምሳሌ የኦሮሞ ልጆች ድራማ አይሰሩም? ሙቪ አይሰሩም? ይሰራሉ፣ ይችላሉ። የማጥላላት የማንቋሸሽ ነገር ስላለ ነው። ስለዚህ ይህ ነገር መስተካከል አለበት። የሁሉም ብሔር ብሔረሰብ ውበት ነው የሚፈጥረው። ምንም ጉዳት የለም። ለምሳሌ ኦሮምኛ ባልቻል እኔ ሰብታይትል መደረግ ይችላል። በእንግሊዝኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል። በሌላ ሰብታይትል እየተደረገ የኦሮሞ ድራማዎችን ብናይ ደስ ይለኛል። እኔ የጉራጌን ሰብታይትል ከስር ተደርጎልኝ ከላይ በጉራጌኛው ነው። ልክ የሌላ ሀገር ሙቪ እንደምናየው ከስር ሰብታይትል አላቸው አይደል እንዴ? ቃና ላይ የሚታየው ቲቪ በእንግሊዝኛ አይደል እንዴ ከስሩ ያለው የህንድ ሙቪዎች። ስለዚህ በዛ የተነሳ ነው መደረግ አለበት። የሁሉም ቋንቋ ኢትዮጵያ ላይ የሁሉም ባህል ያዋቀረ ነገር የለም፣ ኖሮም አያውቅም። ስለዚህ ያ ነገር መስተካከል አለበት ብዬ እናገራለሁ። እዚቹ እንዳትጨርስ አፏን ስለተሰፋችው ልጅ ምን ትላለህ? በጥይት ስለተመታችው ሜካፕ አርቲስት እሱ ምን አለው መሰል ደስ ነው ያለች። እንኳንም ማረግሽው እናቱ። ለምን መሰለች? በሌላ ዘመን ቢሆን አልኳት፣ ፌስቡክ ላይ ነው ያወራሁት። በኢቭን ህወሓትም ሆነ በደርግ ዘመን ቢሆን አልኳት፣ እንደዚህ ነው ያልኳት። በደርግ ዘመን ቢሆን አንቺም በጥይት ደርግ ገሎ ከእናትሽ 50 ብር የጥይት ማብረጃ ይቀበል ነበር። በኃይለሥላሴ ቢሆን ልክ እንደነ በላይ ዘለቀ አንጠልጥሎ ይገልሽ ነበር። በአፄ ምኒልክ ቢሆን ጡትሽን ይቆርጠው ነበር። በአቢቹ ዘመን ግን እንደዛ ሆነሽ ኢትዮጵያ ላይ እንደፈለግሽ ፉን ማለት ትችያለሽ እያልኳት ነው እህታችንን። በአብይ ዘመን ኢትዮጵያ ላይ መናገር አይቻልም፣ ከተናገር ትገደላለህ ነው መሴጁ አይደለ? እዛው ኢትዮጵያ ላይ ሆነሽ ነው ይህን ያደረግሽው። ተናግረሽ ማን ገደለሽ? ኢትዮጵያው ላይ ሆነሽ። እኔ አሜሪካ ሆኜ ማንም ብልጽግና መች ተኮሰባት? አልተኮሰባትም እኮ ክላሽ ያደርጋል። ይቅርታ ክላሽ ያደርጋል እኮ አሜሪካን ሆኜ እንደዛ ባረገው አፌን ተይዤ ነው ኢትዮጵያ ብገባ እገደላለሁ ብዬ ግንባሬ ላይ አድርጌ ቢሆን የስ ኢት ሜክ ሴንስ። ኢትዮጵያ ላይ እየኖርሽ ኢትዮጵያ ላይ እንደዛ ፈታ ብለሽ ከሆች ኢትዮጵያ ላይ መብት እየተሰጠ ነው ማለት ነው። 4 ነጥብ መብት ተሰጥቶሻል። ይህን የሰጠች ደግሞ አቢቹ ይባላል። 4 ነጥብ አይደለ? ገርማ ሙቶላ ይላል ኦሮሞ። እንደዚህ አይደል? ገርማ ሙቶላ በልስቲ አንዴ። ከርማ ሞቶላ ምን ማለት ነው? ገርማ ሙቶላ ማለት በቃ ያምርበታል። ቡሎን ገርማ ሙቶላ የሚል አንድ ዘፈን አለና ኦሮሞዎች እንደዛ ስለለበሽ አንዱ እንዲያውም ሲስቅ ነበረ። አቅፎ ተብላ ፎቶ እየተነሳ ምላስ እያወጣ ሙድ ሲይዝ ነበረ። አልነኳትም። ስለዚህ ሱያ ይባላል። አውቀዋለሁ። የወለጋ ልጅ ነው ምናምን በጣም ደስ የሚል ኢንተርቴን የሚያደርግ እሱ እንደውም ምላስ አውጥቶባት አይደለም። እስቲ ምላስሽን ማውጣት ትችያለሽ አይነት ነገር ነው። አይነት ነገር ገብቶኛል። ሜካፕ እሱም ክፉ ነው።
እሱም ያራዳ ልጅ ነው። ጭስ ነው አባት ሄደዋሉ። እስቲ ምላስሽን አውጪ። አይ ኢንተርቪውም ሊያደርጓት ሄደው ምንም አልተነፈሰችም። አይ እንዴት ታወራለህ? ተሰፍቷል። አዎ ስለዚህ አሁን የምምለው ምንድን ነው እኔ ኢትዮጵያ እንደዛ አይነት ችግር ቢኖር መጀመሪያ በጥይት የሚገሉት አንቺን ነበር ውዴ። ስለዚህ ኢትዮጵያ ላይ እንደዛ የሚያደርጉ ስላልሆነ ኢትዮጵያ ላይ በነገራችን ላይ በፖለቲካ ከሄድን አንድ ነገር ልጨምር፣ ይቅርታ። ምንድነው የምጨምረው? ትሬት የሚባል አለ። መንግስትን አጠፋለሁ ብለህ የምትሰራው ፖለቲካና ይሄ መንግስት አልተመቸኝም ይለያያል። መንግስትን አጠፋለሁ፣ አሁን ለምሳሌ እኔ እንዳልክን አጠፋለሁ ካልኩኝ ገስወ አንተም እኔን ልታጠፋ ነው የምትመጣው። ይሲ እንዳልክ አይመቸኝም ማለት ግን መብቴ ነው። እንዳልክን አልወደውም አልደግፈውም፣ መብቴ ነው። እንዳልክን ግን አጠፋዋለሁ የሚጻፈው ነገር ኢትዮጵያ ላይ እኮ ይሄ መንግስትን አጠፋዋለሁ እያሉ ነው የሚጽፉት። እንዴት ነው ታፈኑ የምትለኝ? እኔ ገልብጬ ነበር አደባባይ ላይቭ እየገረፍኩ ማሳየ። እመቤቴ ምስክሬ ላይቭ ቅጥቅጥ እያልኩ አሳየ ነበረ። አረግም ይሄ መንግስት ደሜን የሚያፈላው ለዚህ ነው። አጠፋሃለሁ ይሄ መንግስትን መጥፋት አለበት እያልክ እየጻፍክ ዝም ማለት አያስፈልግም። አውጥተህ ግርፍ ስታደርገው ይስተካከላል። መጥላት መብት ነው፣ አለመውደድ መብት ነው። ይሄ ነው። ካነሳ አይቀር ለመጠቅለያ ወደ ጌም እንገባለን። ጌም መጫወት አለብን። እናንተ ወደ መጠቅለያ ገባ። አሁን ለምሳሌ አብይን መተቸት ትችላለህ፣ መብት ነው። የመንግስት ስርዓትን መተቸት ትችላለህ። በጣም ብዙ ጊዜ ሰሞኑን እየደበረኝ የመጣው ነገር ምንድን ነው? አብይን በአብይነቱ ሳይሆን በኦሮሞነቱ መተቸት ተጀመረ። አየህ ስህተት እዚህ ጋር ተጀመረ ነው። ቆየ። አሁን ችግር የፈጠረው ይሄ ኦሮሞ መብራት አይችልም ብለው ደምድመዋል። 4 ነጥብ አድርገው አባቴ እንደሆነ ማለት በኦሮሞነቱ ከተቸ ችግር አለ፣ በሽተኛ ነህ ማለት ነው። ግን ብልጽግናን የፖለቲካ ስርዓቱን የኢኮኖሚ ፖሊሲውን የጤና ፖሊሲውን የግብርና ፖሊሲውን ምናምን አድርገህ አደራጅተህ ፖለቲከኛ አስቀምጠህ በተደራጀ የፖለቲካ ቋንቋና አቋም ሰውየውን እስከ 4 ኪሎ እስከ ማውረድ መተቸት ትችላለህ። ችግር የለውም። ሰውየው ኦሮሞ ስለሆነ ግን ኦሮሞነቱን መሰረት አድርገህ ኦሮሞ ጠላ አስተሳሰብን ከጀርባ አካተህ መተህ አብይን ከተቸት ችግር አለ። ለማንኛውም አንድ የመጨረሻ ጥያቄ ልጠይቅህ። ኤርትራውያንን በተመለከተ አንድ ሰሞን ላይ ትንሽ መንገጫገጭ ነበርና መንገጫገጭ እያንገጫገጭኩልህ ነው። ምን ጥያቄ አለ? ምንድን ነው የተፈጠረው? ንገረኝ እስኪ። የተፈጠረው ምንድን ነው? ኢትዮጵያ ወደ ሰላም መንገዷ እየሄደች ነው። እንደምታየው የተጋሩ ልጆች በኢትዮጵያዊነታቸው ወደ ኢትዮጵያዊነት በእርቅ በመስማማት እየመጡ ያሉበት መንገድ ነው። ራይት በአሁን ሰዓት አደለ? ኢትዮጵያዊነታቸውን አምነው በኢትዮጵያዊነታቸው ከነ ችግራችን ለመቀጠል የሄዱበት መንገድ ነው። ስለዚህ በዚህ ነገር ላይ ኢትዮጵያ ሰላሟን የምትፈልግ ከሆነ ሰላም የሚነሱንን መናገር አለብኝ። ምንድን ነው ያልኩት? እባካችሁ አንዳንድ ኤርትራውያን የምወዳቸው የማከብራቸው አንዳንድ ኤርትራውያን ግን ኢትዮጵያ የሰላሙን መንገድ እየሄደች ስለሆነ ይህንን ነገር የተጋሩ ልጆችን የምትናገሩብን ስለ ፖለቲካችን ስለ ኢትዮጵያ ፖለቲካ እባካችሁ ተውን፣ እኛ የራሳችንን እናደርጋለን የሚል መሴጅ አድርሱልኝ ብዬ መልእክት ተውኩኝ እና 3 ቀን ዝም አልኩ። ምንድን ነው ይሄ ነገር ሊፈጥር የሚችለው ብዬ እንግዲህ የጨዋ ጥያቄ ነው። አንተ የሸርሙጣ ልጅ እንገላሃለን ተዘግዝቀ ይቅርታ ካልጠየቅ ምናምን ብለው ይሄ እያልኩ የአሳተ የሻርክ ትራፊ እኔ ላይ መጮ ጀመረ። አንዳንድ ይኸውልህ ቅድም ስትጀምር አንዳንድ ኤርትራውያን ነው ያልኩህ። አሁንም አንዳንዶቹ ናቸው ወይስ እንደ ህዝብ ኤርትራዊ ነው የሰደበ? እንግዲህ እነዚህ አክቲቪስቶች የሚባሉት በሙሉ አብዛኛው እኔ ላይ ቪዲዮ መስራት ጀመረ። እንግዲህ ሌሎቹ ቪዲዮ ሲሰሩባቸው ነው የኖሩት እየሰደቧቸው ያው አፍንጫቸው ድረስ እነ ሞጣ ብትል እነ የተጋሩ ልጆች ድፍኑን ማነው ታምራት ነገራ ብትለው ኢቭን ልደቱ አያሌው ብትለው እያንዳንዱ ደሩ ዛሃሩ ብትል እጥብ አድርገው አስጥተው ነው የሚነግሯቸው የነበረው። I said it with politeness። እኔ በጨዋነት ጠየቅኩኝ። አንዳንዴ ጨዋነት ፈሪ የሚያስብል ጊዜ አለ። ለዚህ ነው በአናት ተተከልም ብለው እኔ ጨዋነት ያስደፍርሃል። ሰው ዋድዳሴ ወስ ከዛ ሰማቸው ተደበላልቋል አልኩ። ተደበላልቋል። ዮኒ ማኛ ምን ብሎ ነው ሲያሳዩ ቪዲዮውን? እኔ ያልኩት የሚያስቆጣ አይደለም። ለዮኒ ማኛ ኤርትራን ሰደበ ምናምን ጣንቀሙት። ምን አባት አመጣል?
አሮን ጊቭ ዳም ያልኩትን እኔ አውቃለሁ። አንተ ለፖለቲካ እንድመች አክቲቪዝሙን መናገር ኤርትራን ተናገረ የሚል ካለ አሁንም ተሰቅሎ መሞት ይችላል። ገባ ያልኩትን ስለማት ማለት እኔ ምናምን አለ መሰለህ አንዳንድ ግለሰቦች ይቆራሉ። ነግሬህ እኮ ነው ስለጠየቀኝ ዲፋይን ላድርግልህ ብዬ ነው። ከዛ በኋላ ስድቦች መጡ፣ ማስፈራራት መጣ ምናምን። እኔም ደግሞ እንዲያውም ከደበራችሁን መውጣት ትወጣላችኋል። ከደበራችሁን ኢትዮጵያ ካልፈለገቻችሁ ትወጣለህ። ምን ታመጣለህ? ኧረ ወየው ወየው። ምክንያቱም ጥቅሙ ተነካ፣ በጥቅሙ መጣው። በዋናው ኢትዮጵያ ላይ ነው የሚሄዱት ለቫኬሽን። ሁሉን ነገር የሚያደርጉት ኢትዮጵያ ላይ ነው። ሁሉ ነገር የሚሆኑት በኢትዮጵያ ላይ ነው። ነፃነት ብለው የሚያከብሩት ኢትዮጵያ ላይ ነው። በዋና ነገራቸው መጣውባቸው። እንገላለን ያለውን ነገር የምታያ መንበቅበቅ ያለ ነው። ሶሻል ሚዲያ ላይ ተንበቀበቁ። ከዛ ሲያውቁት እኔ የተናገርኩትም እንደሆነ በደንብ ተረጋግተው ማየት ሲጀምሩ ይህ ሰውዬ የሚፈራ ነገር አይደለም፣ ስለዚህ ይቅርታ ብላቸው ነበር። ይቅርታ ያልኩት የትኛውን መሰለ? ንጹሑን የተናገርኩ ለመሰላችሁ ለእናንተ ለጥሮቹ፣ ለሌሎቹ አሁንም ባናታችሁ ተተከሉ እያልኩ ነው። ተሰቀል። ስለዚህ እንደ ህዝብ ኤርትራውያንን የኤርትራን ህዝብ አለመታቸው አንዳንድ ሰዎች ገባ። የሚያናድህ እኮ አንዳንድ መሀይም ስትናገረው ህዝብ ጋር ይወስደዋል። ምንም ነገር ተንፍስ ህዝብ ጋር ነው የሚወስደው። ስለዚህ ለዋናዎቹ ለጨዋዎቹ ምንም አይነት ነገር ውስጥ ለሌሉ ኤርትራውያኖች በኢትዮጵያ ጉዳይ ጣልቃ ለማይገቡት ከተሰማቸው ብዬ ይቅርታ አልኩኝ። እሱ አስጠየቅ ነው ምናምን ሲል ደግሞ ወስጄ ወቀጥኩት መልሼ ጸጥ አለዋል። አሁን ስለ እኔ የሚያወራ የለም። ምክንያቱም እንዳልኩ ነው። አንዳንዴ ምን ተደረገ? ፒቲሽን የፈረሙላቸው አንዳንድ በአማራ ስም የሚንቀሳቀሱ አቀናጅተው ፒቲሽን 30 ሺህ ሁላ ፈርመዋል ከቲክታክ እንዲወጣ ብለው። ቲክታክ ይልቅ ነግድ ብሎ ኢቭን ኮሜርሻል ሰጠኝ። ቲክታክ እንዲያው ውጣ ይባረር ሲባል ጭራሽ አንተ መነገር ነው ያለብህ እንጂ ከቲክታክ አትወጣም ብለው ጭራሽ አሪፍ ሽቀላ ተከናነብኩኝ ይላለሁ። እና ከንጹህ ኤርትራውያን ጋር እኔ ችግር የለብኝም። ከንጹህ ስል በኢትዮጵያ ፖለቲካ ኢንቮልቭ የማያደርጉ ኤርትራውያን ዊግድ በኢትዮጵያ ፖለቲካ ኢንቮልቭ የምታደርግ በአናት ተክላለሁ። አልደራደርም በሀገር አንተም በአደገር እንደማትደራደረው እኔም አልደራደርም። በኢትዮጵያ ጉዳይ የምትገባ ኤርትራዊ ይኸው ኩላሊትን ነው የምወስድብህ። አፕራምሽ ኩላሊት። እሺ ለማንኛውም ኤቭሪባዲ ከዮኒ ማኛ ጋር የነበረን የ1 ሰዓት ከ30 የኢንተርቪው ቆይታችን ይህን ይመስላል። አሁን ወደ ጌም እንምጣ። Arabiyaan majliisa bakka ooltan yoo galtan uffee bagumansi bitadhe isin jechisiisu yoo barbaaddan heloo zaakii iluu jechuu qofa. Zaakiin tajaajila gurgurtaa Arabiyaan majliisaa bifa baramee fi bifa soofaan namoota biyya Jarman jiraniif manaa manatti kennaa ture babal'isuun biyyoota Awurooppaa hundatti karaa onlaayinaa kennuu jalqabee jira. Bu'uura bal'ina mana keessaniin oomisha qulqullina qabu diizaayinoota qalbii boojihaniin qabatee guyyaa beellamaa kabajuun bu'aa bayii keessan hambisee manaan isiniif gaha. Isin irraa kan eegamu zaakii iluu jechuun 49 155 irratti karaa waatsaappii fi teelegiraamaa heloo jechuu qofa. Meeshaalee mana keessaa kanneen biroo yoo feetanis ajajuu ni dandeessu. Muuxannoo yeroo dheeraa waan qabnuuf waan gaarii isiniif ni dhiyeessina. Diizaayinoota keenya filachuu yoo feetan fuula yuutuubii keenya zaakii iluu jedhu jalaa ni argattu. Ammuma murteessaatii heloo zaakii jedha. Miidhaginaa fi qulqullinni addummaa keenya, amanamummaan eenyummaa keenya. Dhiyeessaa Arabiyaan majliisaa zaakii iluu.